ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾቻችን ከከፋ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ቤተልሔም መምሩ ነኝ። አብራችሁን ቆዩ። የመንገድ መሰረተ ልማት ለሌሎች የልማት እንቅስቃሴዎች ወሳኝ እንደመሆኑ በትኩረት እየተሰራ ነው ሲሉ የከፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ ገለጹ። በጊምቦ ወረዳ ከጡላ ዝንጋጅና ከጡላ ዳዲበን የሚወስዱ የመንገድ ግንባታ ስራ ተጠናቆ ለአገልግሎት ክፍት ሆኗል። ዘገባው የባልደረባችን ታምራት ኃይሌ ነው። ጽዮን ታደለ ታቀርበዋለች። በፕሮግራሙ እንግዶችን የእንኳን ደህና መጣችሁ መልእክት ያስተላለፉት የጊምቦ ወረዳ ዋና አስተዳዳሪ አቶ ትብብሩ አሰፋ ወረዳው የዘርፈ ብዙ ሀብት ባለቤት መሆኑን ጠቅሰው የአስተሳሰብና የተግባር አንድነትን በማጠናከርና ህብረተሰቡን በማስተባበር የመንገድ መሰረተ ልማቶችን ተደራሽ ለማድረግ በትኩረት እየሰሩ መሆናቸውን ጠቅሰዋል። የወረዳችን ያለው አቅም ያለው ሀብት በተፈጥሮ የተሰጠ ጸጋ ከፍተኛ ነው። ዛሬም እንዳያችሁት ከወረዳችን አልፎ ለሀገራችን የሚበቃ የቱሪዝም መስህብ መሆን የሚችል የዳዲበን የተፈጥሮ ፍል ውሃና ፏፏቴዎች የሚገኙበት ከዛም ጋር ተያይዞ በተለይ ብልጽግና ፓርቲ ሀገራችንን መምራት ከጀመረበት ወዲህ ለውጡን ተከትሎ ሁለንተናዊ ብልጽግና በሚል ሰፋፊ ሀገራዊ ፋይዳ ያነገቡ እሳቤዎችን በደረጃም ከፍ ባሉት ርዕሶች ለተከታታይ አመታት በሰጠው ስልጠና በተለይ አመራራችን በስፋት በወሰደው ስልጠና አባሎቻችንና ደጋፊዎቻችን በወሰዱ ስልጠና በተፈጠረው የሐሳብና የተግባር አንድነት በመነቃቃቱና ሐሳቡን ወደ መሬት ለማውረድ በተደረገው ጥረት ከስልጠናዎችም ለአብነት የሚጠራ ከኢዳ ወደ ሚንዳ የሚል በአካባቢያችን ሆነ በወረዳችን ትልቅ ፋይዳ ያለ ስልጠና እሱን ይዘን በእጃችን ያለው ሀብት ምንድነው በአካባቢያችን ያለው ሀብት ምንድነው የሚለውን የእይታ ለውጥ በማድረግ ትልቁ ስራ ህብረተሰባችን የሰራበት የማሽን ግዢ ነው። ይሄንን 25 ሚሊዮን አካባቢ የማሽን ግዢ ገዝቶ አሁን ይሄ ማሽን ከመንገድ ስራ አልፎ ደግሞ እስከ ዛሬ ከክራይ በተገኘው ገቢ ከፍተኛ ገቢ አገኝተናል። ሌላ ማሽንም ህብረተሰቡን ሳንጠብቅ ለመግዛት ዝግጅቱን ያጠናቀናልና ይሄ ትልቁ የአስተሳሰብ ለውጥ ነው። በእጃችን ያለው ሀብት ምንድነው የሚለውን ነገር ስልጠናውን ተከትለን የአመራሩም አባሉም አጠቃላይ ህብረተሰቡ በአንድነት የተፈጠረ ስለሆነ ትልቅ ተስፋና ዘላቂ የሆነ መፍትሄ ያገኘንበት ስለሆነ እሱን ያው ህብረተሰባችንንም በሀሳብም በገንዘብም የደገፉትንም ለማመስገን ፈልጌ ነው። የከፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ የመንገድ መሰረተ ልማት ለሌሎች ልማቶች በር ከፋች መሆኑን ጠቅሰው ይህንን እውን ለማድረግ ለአንድ ወረዳ አንድ መንገድ በሚል መሪ ቃል ህብረተሰቡን በማሳተፍ በትኩረት እየተሰራ መሆኑን አብራርተዋል። የክልል ጥያቄን ገፍተን ወደዚህ እንድንመጣ ያስቻለን አንዱና ዋናው የመንገድ ችግር ነው። ሌሎችም በርካታ ምክንያቶች ያሉ ቢሆን ወደ ክልል ሆነን ከወጣን በኋላ ያለውን አቅም ካየን በኋላ ማህበረሰቡን ማስተባበር እጅግ በጣም አስፈላጊና ወሳኝ እንደሆነ ተገንዝበን ቢያንስ በአንድ ወረዳ አንድ መንገድ የሚል ንቅናቄ ተጀምሯል። በዚህ በርካታ መንገዶች ተሰርተዋል። በርካታ እንቅስቃሴዎች እየተደረጉ ነው ያሉት። በርካታ ሀብትን ወጥቷል ማለት ነው። እውነትም ህብረተሰቡን አሳትፈን ከምንጠብቅ ይልቅ ውጤቶችን ማስመዝገብ የጀመርንበት ሁኔታ ነው ያለው። በ2016 ዓ.ም ብቻ ለመሰብሰብ የቻልነው ከ147 ሚሊዮን ብር በላይ ነው በዞን ደረጃ ማለት ነው። እዚህ ላይ የዞኑ አስተዳደር ወደ 19 ሚሊዮን አካባቢ መድቧል። የወረዳ አስተዳደር እያንዳንዱ በጀት መድቧል። ከዛ ውጭ ያለውን ማህበረሰቡን በማስተባበር ነው የተሰራው። ይህን በማድረግ አዳዲስ የመንገድ ከፈታዎች፣ ኮረት የማልበስ ስራ፣ የጥገና ስራ የመሳሰሉትን ወደ ከ300 ኪሎ ሜትር በላይ በመንግስትና በህዝብ ትብብር ማስተራት የቻለበት ሁኔታ ነው ያለው። በዚህም እናቶች ካሉበት ወደ ከተማ ጤና ጣቢያ ለመሄድ የነበረውን የአምቡላንስ ችግር መፍታት የተቻለበት ሁኔታ ነው ያለው። በጣም በርካታ ስራዎች ያንን አያይዘው መመለስ የሚችሉ ነገሮች ሊሰሩ ወይም ሊመለሱ የሚችሉበት ሁኔታ ህብረተሰቡ አገልግሎቱን በቀላሉ ሊያገኝ የሚችልበት ሁኔታ እንዲመቻች የተደረገበት ሁኔታ ነው ያለው። ከነዚህ መካከል አንዱ ጊምቦ ነው። ጊምቦ በመሰረቱ በጣም በርካታ ልማቶችን እየሰራ ያለበት ሁኔታ ነው ያለው። ይህን ህብረተሰቡን በማስተባበር የምናየውን
የባህል አዳራሽ ባለፈው ዓመት አስመርቀናል። መንገዶችን በተለያየ ቦታ ከፍቷል። ቢያንስ ጊምቦ ላይ አብዛኛው ቀበሌ መንገድ ያገኘን። ይህን ለማድረግ ወረዳውም አጠቃላይ ህዝቡም ላደረገው ርብርብ ልባዊ ምስጋናን ላቀርብ እወዳለሁ። የመንገድ ደህንነት ተጠብቆ ዘላቂ አገልግሎት መስጠት እንዲችል ሁሉም በኃላፊነት መጠበቅ እንዳለበትም አሳስበዋል። ያስመረቅናቸው መንገዶች የዝንጋጅ መንገድ አለ። ዝንጋጅ ለብዙም ጊዜ ከገባም በኋላ በመበላሸቱ ጥያቄ ነበር፣ የመንገድ ጥያቄ። አሁን የመንገድ ጥያቄው ተመልሷል የሚል ነገር አለ። ግድም ምናልባት የመድረክ አስተዋዋቂም እንዳለው ግማሽ ትንሽ ዝንጋጅ ትንሽ የቢዝነስ ሴንተር ነው፣ ቡና አለው። ስለዚህ ማውጣትም ማስገባትም የሚቻልበት ሁኔታ ይኖራልና ይህን የህዝቡን የልማት እንቅስቃሴ ማቀላጠፍ የሚቻልበት ሁኔታ ይኖራል ማለት ነው። ሁለተኛው ያየነው መንገድ የዳድበን ነው። በዞን ቁጭ ብለን እየተነጋገርን ባለንበት ሰዓት የቱሪዝም ፖቴንሻሎቻችን የት አሉ የሚለው ነገር ካየን በኋላ አንዱ ከለየናቸው አንዱ የዳድበን ነው። ዳድበን ፍልውሃ ነው። ዳድበን ፍልውሃ ሎካሊ ሰው ለመድኃኒትነትም የሚጠቀመው ነው። ሌላ በኩል ያው መንገዶች በሚሰሩበት ሰዓት አንዳንድ የእንክብካቤ ጉዳይ ትንሽ የሚያስቸግር ነው የሚሆነው። መንገድ በብዙ ሚሊዮን ቅድም በተባለው ሚሊዮን ብር ከተሰራ በኋላ ዝናብ በሚዘንብበት ሰዓት ዝናቡ ወደ መንገድ ሲገባ አውቶማቲካሊ ነው የሚበላሽ። ይህን እያንዳንዱ መንግስት ወይም የሆነ አካል ሁሌ ሊሰራ የሚችለው ሊጠግነው የሚችለው አይደለም። በበራፉ ሲያልፍ በራፍ ላይ በኮረት ምክንያት በሆነች እንጨት ምክንያት በሆነች ነገር ምክንያት ወደ መሀል መንገድ እየገባ ለሙሉ ብልሽት መኪና እስከሚቆም የሚያደርገውን ነገር ማህበረሰቡ በባለቤትነት ሊረከብ የሚችልበት ሁኔታ አሰራር ሊመቻች ይገባል። በበራፉ በራሱ በራፍ በሚሄደው ነገር ላይ አንደኛ ቀበሌው ወስዶ ለመንደር ወስዶ ለግለሰብ ድረስ ማንሳት አለበት። ወደ ውስጥ እየገባ ያንን አልፎ እየተራመደ ሲሄድ ትልቁ መኪና ዶዘርና ግሊደር ራሱ ላይገባ የሚችልበት ሁኔታ ይፈጠራል ማለት። ስለዚህ ይሄ ነገር ማህበረሰቡ በባለቤትነት ይሄ መንገድ የኔ ነው በሚል በትንሿ በአቅሙ ማዘጋጀት መስራት የሚችለውን መንከባከብ የሚችለው ነገር ካደረገ ተጨማሪ በጀት የምናፈሰውን ሌላ ለአዲስ ነገር ማዋል የሚችልበት ሁኔታ ይኖራል ማለት ነው። ከጡላ ዳዲበን የመንገድ ፕሮጀክት ስራ የከፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደን ጨምሮ ሌሎች የስራ ኃላፊዎች በተገኙበት ሰኔ 24 ቀን 2015 ዓ.ም መጀመሩ ይታወሳል። ህብረተሰቡን ተጠቃሚ ለማድረግ የልማት ስራዎችን አጠናክሮ እያስቀጠለ መሆኑን የጠሎ ወረዳ አስተዳደር ገለጸ። የኮሪደር ልማቱን ለማፋጠን ህብረተሰቡን የማስተባበር ስራ እየተሰራ እንደሆነም የወረዳው ዋና አስተዳዳሪ አቶ አተርሴ ሸታቸው ገልጸዋል። ለነዋሪዎች ከተማውን ምቹና ማራኪ ለማድረግ ዘርፈ ብዙ ተግባራት እየተከናወኑ መሆኑን የወረዳው አስተዳዳሪ አቶ አተርሴ ተናግረዋል። የኮሪደር ስራ ከላይ የመጣ እሳቤ ቢሆንም በባለቤትነት ስሜት ተግባራዊ የተደረገ መሆኑንም አመላክተዋል። የዘገበው ባልደረባችን አንተነህ ፍቃዱ ነው። ሃይማኖታዊና ባህላዊ እሴቶቻችን ኢትዮጵያ ለጀመረችው ምክክር ውበትና ጉልበት መሆናቸውን የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ ገለጹ። ምረታ ብራኑ ተጨማሪ አላት። ለኢትዮጵያ ቴሌቪዥን አዲስ ቀን የሀገር ጉዳይ ዝግጅት ላይ ሀሳባቸውን ያጋሩት የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊና የሀገራዊ ምክክር ኮሚሽን መሪዎች ሃይማኖታዊና ባህላዊ እሴቶች ኢትዮጵያ ለጀመረችው ሀገራዊ ምክክር ያላቸውን አስተዋጽኦ ገልጸዋል። የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ አንድን ሀገር ለማዳን ሆነ ስምና ክብሯን አስጠብቆ ለመቀጠል ምክክር አስፈላጊ ነው ይላሉ። በኢትዮጵያ ጫፍና ጫፍ የረገጡ ትርክቶች በስፋት ይነገራሉ የሚሉት ጠቅላይ ጸሐፊው በዚህም አብዛኛውን ጊዜ ለግጭት መንስኤ ሲሆኑ እንደሚስተዋሉ ነው ያነሱት። ግጭት የፈጠረ የተጣላ እንዲሁም የተኳረፈ ሲኖር ሽማግሌ ገብቶ የማስታረቅ ባህል አለን ያሉት ቀሲስ ታጋይ ይህም ከሃይማኖታዊ እሴቶች እንደሚመነጭ ነው ያመላክቱት። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ በበኩላቸው ሀገራዊ ምክክሩ ሁሉን አካታችና አሳታፊ ስለመሆኑ አንስተዋል። በመነጋገር እንጂ ጦርነት ችግር አይፈታም ያሉት ዋና ኮሚሽነሩ በተለያዩ የፖለቲካ አመለካከቶችና ልዩነቶች ላይ መምከርና መፍትሄ ማበጀት እንደሚገባም ተናግረዋል። ዋና ኮሚሽነሩ ሁሉም ነገር ላይ አንድ አቋም መያዝ አይቻልም፣ ነገር ግን በምክክር መቀራረብ ይቻላል ያሉ ሲሆን እኔ ብቻ ነኝ ልክ የሚለው ሀሳብ ሀገር ያፈርሳል ብለዋል። በሁሉም ክልሎች የምክክር አጀንዳ ልየታው እንደተካሄደ ገልጸው በቀሩት የአማራና ትግራይ ክልሎችም አስቻይ ሁኔታ ሲፈጠር እንደሚከናወን ጠቁመዋል።
የሀገር ግንባታ የሚታየው በአዲስ እይታ ነው የሚሉት የኢትዮጵያ ምክክር ኮሚሽን ኮሚሽነር ዶክተር ዮናስ አዳዬ ደግሞ ሀገራዊ ምክክሩ የእውነት ፍለጋ ሂደት ስለመሆኑ ይገልጻሉ። በሌሎች ሀገራት የምክክር ሂደት ልዩነቶችን ወደ አንድ ጠረጴዛ በማምጣት የማቀራረብና የዘመናት ቁርሾን የመሻር ስራዎች ተሰርተው ውጤት ማምጣት ተችሏል ብለዋል። ሀገራዊ ምክክሩ ኢትዮጵያን ለማሻገር መንገድ ተጀምሯል። በዚህም የኢትዮጵያ ችግር መቅረፍ ይቻላል ነው ያሉት። በኢትዮጵያ ህብረ ብሔራዊ የፌዴራሊዝም ስርዓት ስራ ላይ ከዋለ ከ30 ዓመት በላይ ቢያስቆጥርም አተገባበሩ ለነጠላ ትርክት ዳርጎ መቆየቱ ተገለጸ። የመደመር እሳቤ የበይነ መንግስታትን ግንኙነት በማጠናከር ችግሮችን በቅንጅት መፍታት የሚያስችል እድል መፍጠሩን የሰላም ሚኒስትር መሐመድ ኢድሪስ ተናግረዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። ብሩክታይት ብርሃኑ ታቀርበዋለች። ከሀገራዊ ለውጥ በኋላ በፌዴራሊዝም ስርዓት አተገባበር ላይ ያለውን ክፍተት ለመፍታት ጠንካራ ተቋማዊ አደረጃጀት መፍጠር እንዳለበት ታምኖበት ህጎች ወጥተዋል። በዚህም የክልል መንግስታት የእርስ በርስና ከፌዴራል መንግስት ጋር ያላቸውን ግንኙነት የሚወስን የበይነ መንግስታት አዋጅ ገቢራዊ ተደርጓል። የሰላም ሚኒስትር መሐመድ ኢድሪስ ከኢዜአ ጋር በነበራቸው ቆይታ ከለውጡ በኋላ የመደመር እሳቤ የበይነ መንግስታትን ግንኙነት በማጠናከር ችግሮችን በቅንጅት መፍታት የሚቻልበትን እድል መፍጠሩን ገልጸዋል። የለውጡ መንግስት የክልል መንግስታት ችግሮቻቸውን በጋራ መፍታት የሚችሉበት አሰራር ከመፍጠርም ባለፈ በወንድማማችነትና እህተማማችነት ላይ የተመሰረተ መተማመን እንዲኖር አድርጓል ብሏል። በመሆኑም በአሁኑ ወቅት ክልሎች በመካከላቸው የሚፈጠረውን ችግር በውይይትና በንግግር መፍታት የሚችሉበት የፖለቲካ አውድ መፈጠሩን ገልጸዋል። የሰላም ሚኒስቴር ከፌዴሬሽን ምክር ቤት ጋር በመተባበር በክልሎች መካከል ያለው ቅንጅት ህጋዊ መልክ የሚይዝበት አሰራር ገቢራዊ መደረጉንም ጠቅሰዋል። ኢትዮጵያን ለመገንባት የጋራ ትብብር ወሳኝ መሆኑን የጠቀሱት ሚኒስትሩ ችግሮችን መከላከል ሳይሆን በህዝቦች መካከል ያለውን ሁለንተናዊ መስተጋብር ማጠናከር ዋስትናችን ሊሆን ይገባል ብሏል ሲል የኢትዮጵያ ዜና አገልግሎት ድርጅት ዘግቧል። በሚቀጥሉት ቀናት በተለያዩ አካባቢዎች አንጻራዊ የእርጥበት መጠንና የደመና ሽፋን መጨመር እንደሚኖር የኢትዮጵያ ሜትሮሎጂ ኢንስቲትዩት ገለጸ። ከዚሁ ጋር ተያይዞ የደቡብ ምዕራብ ኢትዮጵያም ከቀላል እስከ መካከለኛ መጠን ያለው ዝናብ እንደሚያገኝ ተጠቁሟል። ዘገባው የኢትዮጵያ ዜና አገልግሎት ነው። ተጨማሪ አለን። በሚቀጥሉት 10 ቀናት በጥቂት የመካከለኛው የምስራቅ፣ የሰሜን ምስራቅ፣ የሰሜን ምዕራብ እንዲሁም የደቡብ ኢትዮጵያ አካባቢዎች የእርጥበት መጠንና የደመና ሽፋን መጨመር እንደሚኖር የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታውቋል። ይህም በአብዛኞቹ የሀገሪቱ ክፍሎች የድህረ ሰብል ስብሰባ ለማከናወን አመቺ መሆኑም ተገልጿል። ከዚህ ጋር በተያያዘ የደቡብ ኦሮሚያ፣ ሲዳማ፣ ደቡብ ምዕራብና ምዕራብ አካባቢዎች ከቀላል እስከ መካከለኛ መጠን ያለው ዝናብ እንደሚያገኙ ተጠቁሟል። አሁን ላይ እየተስተዋለ ያለው የበጋ ደረቅ፣ ፀሐያማና ነፋሻማ የአየር ሁኔታ በሚቀጥሉት ቀናት እንደሚቀጥል ተገልጿል። በተለይም የበልግ አብቃይ የሆኑ አካባቢዎች የሰብል ማሳዎችን ከማንኛውም ተረፈ ምርት ነፃ ማድረግ እንዳለባቸው አስገንዝበዋል። ይህም ለአርብቶ አደርና ከፊል አርብቶ አደር አካባቢዎች መጠነኛ የግጦሽ ሳርና የመጠጥ ውሃ አቅርቦትን በማሻሻል አዎንታዊ ሚና እንደሚኖረው የኢንስቲትዩቱ መግለጫ ጠቁሟል። የበልግ ወቅትን ቀድመው ለሚጀምሩ አካባቢዎች ማሳን አስቀድመው ከማዘጋጀት አንጻርም ጠቃሚ መሆኑን አስታውቋል። የኢትዮጵያ ዜና አገልግሎት እንደዘገበው ከጥር 13 እስከ 23 ቀን 2017 ዓ.ም ባሉት ቀናት የበጋው ደረቅ፣ ፀሐያማና ነፋሻማው የአየር ሁኔታ በአብዛኛዎቹ የሀገሪቱ አካባቢዎች ላይ ይስተዋላል። ክቡራን ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ዜናዎች እስካሁን የተከታተላችሁትን ይመስል ነበር። ዜናዎቹን እየመራው ቤተልሔም ምሩ አብሬያችሁ ቆይታ አድርጌያለሁ። ቀሪ የከፋ ቴሌቪዥን መሰናዶች ይቀጥላሉ። ሰላም ቆዩልን።